በፊት የሬዲዮ ፕሮግራም ተከታታይ በነበርኩበት ሰዓት ሳምንቱን በታሪክ የሚል እና እንደዚሁም ደግሞ የየዕለቱን ታሪክ የሚዘገብበት የሬዲዮ ጣቢያዎች ነበር። አሁን ፕሮግራሞቹን ረሳኋቸው። ብቻ እስኪ እናንተ የምታስታውሱ ካላችሁ ንገሩኝ፣ ምን ኤፍኤም ላይ እንደነበረ ማለት ነው። ሳምንቱን በታሪክ እና የየዕለቱን ታሪኮች ያው ሬዲዮ ላይ ይዘገብ ነበር እና ሳምንቱን በታሪክ በተለይ ጠቅላላ አድርገው የሚያቀርቡበት ነውና ሸገር ላይ ይመስለኛል። አይ ቲንክ ሳምንቱን በታሪክ ሸገር ኤፍኤም 102። ለማንኛውም እኔ አሁን ምን አስቤያለሁ መሰላችሁ? ቲክቶክ ላይ በየቀኑ በየዕለቱ የተከሰቱ ታሪኮችን በአጭሩ ልነግራችሁ አስቤያለሁና ይህንን ስራዬን ደግሞ ከዛሬ ጀምሮ ጀምራለሁ። ዛሬ የቅዳሜ ነው፣ ሜይ 30 በፈረንጆቹ ሜይ 30 በእኛ ደግሞ ግንቦት 22 ነው። በዛሬው ቀን ምን ተከሰቱ የሚለውን እንግዲህ ከነጋ በኋላ አሁን ገና 11 ሰዓት ስለሆነ ጠዋት ላይ ማለት ነው የምሰራላችሁ ይሆናል። በየቀኑ ካሁን በኋላ የዕለቱን ታሪኮች ምን ተከሰቱ የሚለውን ዓለም አቀፍ ቀናትና እንደዚሁም ደግሞ ታሪኮችን አጋራችኋለሁ ማለት ያ ማለት ምንድነው ከሀገራት ጋር ከግለሰቦች ጋር እና ከተለያዩ ከተቋማት ጋር የተገናኙ ሊሆን ይችላል። ብቻ ታሪክ ነክ ነገሮችን በሙሉ በዛሬው ቀን ምን ተከሰተ የሚለውን ማጋራችሁ ይሆናል ማለት ነው። አብረን እንቀጥላለን።